ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ላይ የመጣሁት የሆነ ስራ ምናምን እየቀረጽኩ ሳይሆን የሆነ አንድ ሀሳብ መጥቶልኝ እሱን ሀሳብ እስኪ ወደ እናንተ ለማድረስ ነው። ሀሳቡ ያው እናንተን ይጠቅማል ሳይሆን ያዝናናል ነው የምለው። ምክንያቱም እቤት እህት ማለት ይቻላል አጋዥም ቢባል ቃላቱ ሀሪፍ ነው። እህትም ቢባል ቃላቱ ሀሪፍ ነው፣ ደስ ይላል። እና አንዲት እህት አለችኝ ስራ የምታግዘኝ ማለት ነው። ከዛ አሁን የምወልድበት ሰዓት ትንሽ የተቃረበም ስለሆነ ሰው ስለሚያስፈልገኝ ከዛ እህቶችን የራሳቸው የሆነ ልጅ ቤተሰብ ምናምን ያላቸው ስለሆነ ሊመጡልኝ አይችሉም እና እናቴም በዛው ልክ ማለት ነው። ከዛ እስኪ እህት ፈልጋለሁ ሌላ ብዬ አንዲት እህት አግኝቻለሁ እና ምን ልላት ነው፣ በነገራችን ላይ አረብ ሀገር ልትሄድ ፕሮሰስ አሻራ ምናምን ተቀጥራለች። አሻራ ከተቀጠረ ከዛ ፓስፖርቱ ይመጣላታል። ፓስፖርቱ ከመጣ ሲወሷን ትማራለች፣ ትልካለች ማለት ነው። በዚሁ አጋጣሚ እኛ እንልክሻለንም ብለናታል። ኢንሻአላህ መሄድ ከፈለገች አረብ ሀገሩን እንደ ምርጫ አንድ ሰው ካደረገ ጊዜው ሳያልፍበት ቢሰራ ቢለወጥ ጥሩ ነው፣ ምንም ችግር የለም። ምክንያቱም እኛም አረብ ሀገር ሄደን ሰርተን አልሐምዱሊላህ ይህን ለአንገታችን መግቢያ እንኳን የሚሆን እንደ ነገሩ ቤት አይብን ይሰትር የለ አይባችንን እንኳን የሚሰትር እንኳን ቤት መያዙ ያ ቢቀር ሂዶ ቋንቋ ማወቁ ሀገር ማወቁ ሙስሊም ለሆነ ሰው እምነቱን ይማርበታል በስነ ስርዓት። ስለዚህ ጥሩ ነው። አልሆም ወሬ አላብዛባችሁ። ምንድነው መላት አላህ ይቅር ይበለኝ። ስሜት እንደሚሰማት አላውቅም። የምር እኔ ለራሱ የዚህ ሰው አይደለሁም። የሆነ አክት ማድረግ እንኳን አልችልበትም እና ስራሽ ምንም አልወደድኩትም ነው የምላት። ስራሽን እኔ ምንም አልጣመኝም፣ ጽዳቱም ምግቡም ሁሉም ነገር አላማረኝም እና እንደዚህ እኮ ነሽ ሄደሽ እንዴት ነው አረብ ሀገር መሰለኝ ምናምን ነው የምላት። ከዛ እስኪ ምን አይነት ስሜት ይሰማታል? ስሜቷ የሆነ ስሜት እንደሚሰማት እርግጠኛ ነኝ። አታውቅም፣ እሷ ውጭ ላይ ናት። ኒቃብ እንዴት ለበሰ ስለ ዩቱብ ደግሞ የምታውቀው ነገር የላትም። በቃ ስልክ ኖርማሊ መደዋወያ ክንትን ኖኪያ አላት፣ ዩቱብ ምናምን አታውቅም። እኔ አሁን ላይ ኒቃብ የለበስኩት መጀመሪያ ላይ ዝም ብዬ ላለማስነቃት ኒቃብ ለበሽ ስትለኝ አቡ የሆነ እንትን የሚመጣ ሰው አለ ምናምን ነው ያልኳት እና አታውቅም የሚመጣ ሰው አለ ምናምን። በዚሁ አጋጣሚ እስኪ ዝም ብዬ ቪዲዮ ልስራ ብዬ ነው ምናምን ነው የምላት እና ይሄ ቪዲዮ የሚቀረጸው ፕራንክ መሆኑን ለዩቱብ መሆኑን የምታውቀው ነገር የለው ማለት ነው። እና እስኪ ልጥራት ነው የምትለው ልስማት። ራህማ 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 ነይማ መጣሽ? ቁጭ ቤት ምን ይመስልሻል? ፎቶ እየተነሳ ነው። አዎ ፎቶ እየተነሳ ነው ማለት ነው። እና አሁን የጠራሁሽ ምን ለመሰለሽ አንዴ ፊታችንን በፎቶ እየተነሳ ላውራሽ ብዬ ነው። እሺ በጣም ደስ ይላል። አመሰግናለሁ። እና አሁን የጠራሁሽ ምክንያት ምን ለመሰለሽ ያው ታውቂያለሽ እኛ ጋር የተወሰነ ጊዜያት ሆኖሻል፣ የተወሰነ ቀናት ምናምን ሆኖሻል እና ወደ አረብ ሀገሩም የመሄዱ አላማውም አለሽ ፕሮግራሙም አለሽ። ግን አሁን ላይ እኔ አሁን ባለሁበት ሁኔታ ላይ ትንሽ አንቺ ላይ የማያቸው ነገሮች ባልነግርሽ ደስ ይለኛል። በእርግጥ እንደዚህ ነው ብዬ ባልነግርሽ ደስ ይለኛል። ግን መንገድ ስላለብኝ ነው የምነግርሽ እና ትንሽ ስራሽን፣ ምግብ አሰራርሽን፣ ጽዳት አጸዳድሽን ትንሽ አልወደድኩትም እና እንደዛ ስላልወደድኩት ደግሞ ግዴታ እንደዚህ በእርግጥ የሰው ልጅ ይለምዳል፣ እያደር እየለመደ ይሄዳል። ግን አሁን ላይ እኔ በጣም የሚሰራ ሰው ነው የምፈልገው። ምክንያቱም ታውቂያለሽ የምወልድበትን ሰዓት እና ሰው ስለምፈልግ አሁን ላይ እንደገና አንቺን ማስለመዱ ለምደሽ እንደገና ወደፊት ምናምን መስራት ትችያለሽ፣ ትለምጃለሽ። ግን ወቅቱ የለኝም፣ ሰዓቱ የለኝም ያንን ማደርግበት እና ስለዚህ ካገኘሁ ሌላ ሁነኛ ሰው የሚችል ሰው ማጽዳትም ምግብ ስራም የሚሰራ ሰው አመጣለሁ እና አንቺ ግን ደሞዝሽን አስቤ እሰጥሻለሁ። ከዛ ምክንያቱም ያው መንገድ ስላለብኝ ላንቺ ነው በእርግጥ ይሄን ያልኩትና ጽዳትም ላይ ገና ነሽ፣ ምግብ ስራም ላይ ገና ነሽ። እኔ ጊዜና ሰዓት ቢኖረኝ የአረብ ሀገር የሚሄድ ሰው አንድም ቋንቋ እያስተማርኩሽ ስራም ደግሞ እችላለሁም ብለሽ ስለሆነ የመጣሽው ስራ ከቻልሽ ቋንቋ ብቻ አስተምራታለሁ። ስራውን ኦልሬዲ ትችላለች።
አረብ ሀገሯ ትሄዳለች የሚል ሀሳብ ነበረ። ግን አሁን ላይ ምግብ ስራም ሆነ ጽዳት ላይ ገና ነሽ፣ እየቻልሽበት አይደለም። ስለዚህ ደሞዝሽን ሰጥቼሽ ብሸኝሽ እንደዚሁ በስነ ስርዓት ማለት ነው እና ቅር ይልሻል? ምን ይሰማሻል? እንጃ በእውነት ስራዬ እንዴት ግን አልተመቸሽም? አዎ ስራሽ ደህና ነው። ዝም ብሎ ስልሽ ቤተሰብ እንግዳ ለሌለው ሰው ምናምን። አሁን ግን ሰው ይመጣብኛል፣ እንግዳ ይመጣል። አሁን ደግሞ ሰዎች ብዙ ሰው እንደዚህ ስለሚመጣ የዛን ሰዓት ደግሞ ግዴታ ተፍ ተፍ ብሎ የሚሰራ ሰው ነው የምፈልገው እና ስራሽ ብዙም አልተመቸኝም። ምግብም አልተመቸኝም፣ አልቀረጽኩላችሁም እንጂ ምግቡም አልተመቸኝም፣ ጽዳትም ደግሞ እንደዚሁ አልተመቸኝም። እና በቃ ካልተመቸሽ ግን እንደዚህ ባትሄድ ጥሩ ነው። ምክንያቱም በቃ እኔ ደግሞ እያደረ ለምዳለሁኝ። እንጃ ብቻ ግን እንደዚህ በሌ ተነስተሽ ወይንም አስተካክሊ ይሄን አስተካክሊ ማለት ይገባሻል እንጂ በቃ ካልሽ እኔ ምንም ማድረግ አልችልም። ያው ግዴታ መቼም አላመንም ግን በቃ በሰራ ግን ማለት ብታስለምጂ ደስ ይለኛል። ምክንያቱም ወደፊት ደግሞ አረብ ሀገር ልሄድ ነው ታውቂያለሽ። ስለዚህ በቃ ብታስለምጂ ምናምን ደስ ይለኛል። ምክንያቱም በእንደዚህ እንደዚህ ከማለት ብታስለምጂኝ የተሻለ ነው። እንዴት ቆይ አንቺ ተነስተሽ እንዴት አልተመቸኝም ምናምን። እርግጥ ላልመችሽ የገጠር ልጅ ነኝ፣ አንደኛ ላልችል እችላለሁ፣ ጽዳትም ላልችል እችላለሁ። በእርግጥ ግን ይሄንን አስተካክሊ ማለት ነው እንጂ እንደት ያለብሽ ሂጂ ማለት እንኳን ይደብራል። አዎ ልክ ነሽ ነው እኮ እኔ አሁን ያንን ማድረገው መሰለሽ ሰዓት ሲኖረኝ ጊዜ ሲኖረኝ፣ ለምሳሌ ይሄንን ማስለምድብሽ ሰዓት ቢኖረኝ እሺ ችግር የለውም። ቢያንስ የሰው ልጅ በአንድ ጊዜ እናቱ ወር ተምሮ አይወጣም፣ በአንድ ጊዜ አይለምድም። ወይም ደግሞ ለምሳሌ እኔ ቤት የሰራሽውና ሌላ ቤት የሰራሽው አንድ አይነት አይደለም አውቃለሁ። ግን አሁን ላይ እኔ ግዴታ ሰው የሚያውቅ ሰው ያስፈልገኛል እንጂ እንደገና አንቺ አሁን ላስለምድ ብዬ ብል ጊዜና ሰዓት ስለሌለኝ ነው አሁን ላይ ማለት ነው። እና ቅር እንዳይልሽ ሰው ተጣልቶ ምን ብሎ ከሚለያይ በስነ ስርዓት ቢለያይ ደስ ይለኛል። እና የተሻለውን ቤት ቢሰጥሽ ከኔ የተሻሉ ሰዎች ከኔ ቤት የተሻለ ስራ እንዲያጋጥምሽ ደስ ያው ዱዓዬም ነው ደስታዬም ነው ምኞቴም ነው። እሺ ካልሽ እንግዲህ እንዳትቀየሚ ግን። አልቀየምም። ምክንያቱም በቃ ካልተመቸሽ እንግዲህ ግዴታ ለላመነሽ አልችልም። ቪዲዮ ተቋርጦብን ነበረ፣ ተመልሰን መተናል እና ታዲያ በጣም ከፍቶኛል ምናምን ነው የምትይው በዚህ ጉዳይ ላይ ግን በጣም ከፍቶኛል። ግን አውፍ በይ። ግን አውፍልሻለሁ ምን አደርጋለሁ? ያው ሙስሊም እህትሽ ነኝ፣ ሙስሊም እህቴ ነሽ፣ አውፍተኛልሽ ብዬ አስባለሁ። አውፍልሻለሁ በቃ ካልተመቸሽ ምንም ማድረግ አልችልም። ምን እሄዳለሁ፣ ችግር የለውም። ፍራንክ ነው ፍራንክ አታውቂም? ፍራንክ እንደሆነ አረን ያላገም ማለት የምር አላገም። ፍራንክ ማለት ውሸት ማለት ነው። ውሸት ማለት ይሄ ሁላ ያወራሁሽ ወሬ ሁላ ውሸት